ሁለተኛ ሚስት አግብቶ ከተያዘ ሰውና በአመንዝራነት ከተያዘ ሰው የትኛው የበለጠ ይቀጣል? ይህ በጠበቃ ማህመድ ተዘጋጅ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም ሁለተኛ ሚስት ያገባ ሰውና በአመንዝራነት ከተያዘ ሰው የትኛው የበለጠ ይቀጣል የሚለውን እገልጽላችኋለሁ። እንግዲህ ከዚህ በፊት ባቀረብኩላችሁ ፕሮግራም መሰረት በሁለተኛ ሚስት ሁለተኛ ሚስት ማግባት በወንጀል የሚያስቀጣ መሆኑን በተለይ ሁለተኛው ጋብቻ የተፈጸመው ከእምነትና ወይም ከሃይማኖትና ከባህል ውጭ ከሆነ በወንጀል የሚያስቀጣ መሆኑን ገልጬላችኋለሁ። እንግዲህ ዛሬ ደግሞ ሁለተኛ ሚስት አግብቶ የተገኘ ሰውና በአመንዝራነት የተያዘ ሰው የትኛው የበለጠ ይቀጣል የሚለውን ገልጽላችኋለሁ ማለት ነው። ሁለተኛ ሚስት ያገባ ሰው እንግዲህ በወንጀል ሕጉ 650 መሰረት እስከ 5 ዓመት ጽኑ እስራት የሚያስቀጣ መሆኑ ተደንጎ ይገኛል። ከዚህ በተለየ ሁኔታ ደግሞ አንድ ሰው የጸና ጋብቻ እያለው ሌላ ሰው ጋር በአመንዝራነት ወይም ሌላ ሰው ጋር የአመንዝራነት ተግባር የፈጸመ ከሆነ በወንጀል ሕጉ 652 በቀላል እስራት ወይም በመቀጮ ይቀጣል ይላል። እንግዲህ ከነዚህ ቅጣቶች ስናወዳደራቸው ተግባሮቹን የትኛው ከኛ ሀገር ባህል አንፃር ተግባሩ የትኛው የበለጠ ለሞራል ተቃራኒ ነው የሚለውን እናንተ ትመዝናላችሁ፣ አድማጮች መመዘን ትችላላችሁ። እንግዲህ ሁለተኛ ሚስት አግብቶ የተገኘ ሰው እስከ 5 ዓመት ጽኑ እስራት የሚያሳስር ወንጀል እንደፈጸመ የሚቆጠር ሲሆን ነገር ግን ትዳር እያለው ሌላ ሰው ጋር የአመንዝራነት ተግባር የፈጸመ ሰው ደግሞ በቀላል እስራት ወይም በመቀጮ በገንዘብ ብቻ ሊቀጣ እንደሚችል መረዳት እንችላለን ማለት ነው። እንግዲህ እነዚህ በጣም የተራራቁ ተግባሮች ናቸው። ቀላል እስራት ማለት ከ10 ቀን እስከ 3 ወር ነው የሚያስቀጣው። መቀጮ ማለት ደግሞ በገንዘብ ሊለወጥ ይችላል። ይህም ነገር ግን በህጋዊ መልኩ ሌላ ጋብቻ የፈጸመ ሰው ደግሞ እጅግ በጣም ከበድ ያለ ቅጣት የሚያስቀጣ መሆኑን እስከ 5 ዓመት ጽኑ እስራት የሚያስቀጣ መሆኑን በወንጀል ሕጉ ተጠቅሷል ማለት ነው። እንግዲህ ከኛ ሀገር ሞራል ባህል አንፃር የትኛው ነውር ነው፣ የትኛው የበለጠ ሊያስቀጣ ይችል ነበር የሚለውን መመዘን ትችላላችሁ። እንግዲህ ሁለተኛ ሚስት ማግባት እኛ ሀገር የተለመደ ነው። በተለይ በሃይማኖት አንዳንድ ክልሎችም ኦልሞስት ሁሉም ሰው ማለት ይቻላል ሁለተኛ ሚስት የሚያገባበት አለ። እንደ አፋር፣ ሶማሊያ፣ ኦሮሚያ ክልል የመሳሰሉት በጣም የተስፋፋ ጉዳይ ነው። ለእኛ ሀገር ሞራል ያን ያህል ከባድ ነገር አይደለም። ነገር ግን አመንዝራነት ደግሞ በጣም የተጠላ ተግባር ነው። በሁሉም ብሔር፣ በሁሉም ሕዝብ ዘንድ በሁሉም አካባቢ አመንዝራ መሆን በጣም የተጠላ ተግባር ነው። ነገር ግን የወንጀል ሕጉ በመቀጮ ወይም በቀላል እስራት በሚል አልፎታል እና እንዲህ አይነት ወንጀል ሕጉ ላይ ያሉ የሚገራርሙ ነገሮች አሉ። እንግዲህ እስኪ እናንተ ደግሞ ሀሳባችሁን መግለጽ ትችላላችሁ። እስከሚቀጥለው ፕሮግራም ድረስ አካውንቱን ኮፒ ሊንክ ሼር እያደረጋችሁ ፎሎ እንድታደርጉ ጠይቃለሁኝ። ለዛሬው አመሰግናለሁ።